ሻርፕ አርገሽ ምናምን አድርገሽ ነጠላ ለብሰሽ ኦርቶዶክስ መጥናኮ ሙስሊሙን ልጅ አርጋ መስደባለች። እኔ ያያቸዋለሁ አንዳንድ ጊዜ ሲኖር ስክሮል ሳረግ ሲሰዳደቡ ያሉ ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግናው እየተባለ አንበሳ ይወርድላት። ሙስሊም ስላዋረደች ምን ጥቅም አለው? አሁን መሐመድን ሰደብሽውና 1.32 ቢሊዮን እዚህ ከተለው እኛ ብናዋርደው አላህን ምንም እኮ እኛ እኮ ከጥፍሩ ቆሻሻ አረባ ለማያየን በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጠብ መስገድ አይደለም። መቀመጫ ታጥቦ ነው ወንድም የምትቀርበው። መቀመጫ እኮ ሳይጸዳ መስገዳችን ቆሻሻ ነው። አይ ላቭ ሙስሊም ሪሊጅን ባይዘው እኔም ባይዘው መቀመጫ ይታጠባል። ዝም ብዬ ሽንት ቤት ሂጅ አልቀመጥም። መጠባጠቢያ ምን ሊኖር ይገባል። ሙልጭ አርጎ ሳሙና ምን ተጠቅመምና እንጂ አንተ ሸክመ ዝም ብለህ እዚያ እጅ እንደሞወጣ በሙቋ ሙልጭ አርገ ታጥበ ጸዳ አርገ በፎጣ አርገ ቁጭ ነው። ስተኛ እኮ ሰላም ይሰጣል። አይ ላቭ ሙስሊም። እኔ ማንም ሰው እንዲከተለኝ እንዲያደንቀኝ አይደል ሙስሊም። እኔ የማውቀው ትክክለኛ የአማራ ሙስሊም ወንድሙ ሲቸገር ክርስቲያን ሙስሊም አይደል የሚሰጠው ለማን ነው? ለክርስቲያን ወንድሙ ይሰጠዋል። ንግድ ሲነግዱ አይቻልም። ሞት የ100 ሺህ ብር ወረት ሰጥቶ 5 ዓመት የተቀመጠ አንድ ሙስሊም ጓደኛችን ማውቀዋል። አይጠይቀው ሰውየው እኮ ተሳቢ ገዝቷል። 3 ተሳቢ ረስቶት ማለት አረ ገንዘብ ክልስ ሲለ መቼ ነው የሰጠው? እንዲህ ጊዜ ወሰርከው ምናምን ተብሎ አራቶ እንግዲህ በቃ ምን حرام ነው ተው በቃ ከዚህ በኋላ አንተ እንኳንም ለልጆች ይሁን ያለ የሚላል ተመልከት። አንተ ሀብታም ነህ ማየቴ ደስተኛ ነኝ የሚል እኮ አለ። ያኛው ግን አምጥቶ 1 ሚሊዮን ነው የሰጠው። 100 ሺህ የሰጠው 1 ሚሊዮን በቼክ ሀብታም ነው አለ። ያንተ ገንዘብ ነው የሰራ ብሎ እኔ የማይገባኝን ወሰርኩ ሲል ነው እኔ አራት አልሰጠውም ነው ያለው። ያንተ ገንዘብ ነው ይሁሉ ይሄ አላህም ተብሎ ተለምኖ እንዲህ ነው አልቀበልም ብሎ የወሰደውን 900 ሺህ ለመስጊድ ያስረከበ እኮ ነው። ታምናላችሁ? ነው የኔ ሀቄ 100 ሺህ ናት። 900 ሺህ ይኸው መስጊድ ማሰሪያ